የመደመር መንግስት የተሰኘ የጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍ ዛሬ ተመረቀ። ጠቅላይ ሚኒስትሩ ይህ መጽሐፍ አራተኛቸው ሲሆን ከዚህ ቀደም መደመር፣ የመደመር ትውልድ፣ የመደመር መንገድ የተሰኙ መጽሐፍትን ለአንባቢዎች አቀርበውም ነበር። በመርሃ ግብሩም ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ቀዳማዊት እመቤት ዝናሽ ታያቸው፣ ፕሬዝዳንት ታዬ አጽቀሥላሴ፣ ከፍተኛ የፌዴራልና ክልል አመራሮች እንዲሁም የጦር መኮንኖች፣ ጥሪ የተደረገላቸው እንግዶች ተገኝተውም ነበር። በመጽሐፍ ምረቃ መርሃ ግብር ላይ እንደተገለጸው መጽሐፉ የመንግስት ባህሪያት ምን መሆን አለባቸው፣ ኢትዮጵያን የሚያስተዳድር መንግስት ምን መላበስ አለበት፣ ኢትዮጵያን የሚመጥን መንግስት እንዴት ያለ ነው፣ መንግስት እሴቱ ምንድነው፣ ችግሮችን እንዴት እያለፈ መሄድ ይኖርበታል የሚሉ ጉዳዮችና ሌሎች በርካታ ጉዳዮች ተዳሰውበታል። የመደመር መንግስት ዋነኛው ግብ ኢትዮጵያን ለኢትዮጵያውያን ማስረከብ እንደሆነ በመጽሐፉ ላይ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፉ ለሁሉም ክፍት እንደሆነም ገልጸዋል። መንግስትን መተቸት የሚፈልግ ካለ መንግስታቸው ለትችትና ለተቃውሞ ዝግ እንዳልሆነ አንስተዋል። በዚሁ መርሃ ግብር ላይ የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ መጽሐፉን በተመለከተ ለታዳሚያን ሀሳባቸውን አካፍለዋል። አቶ ጌታቸው ጠቅላይ ሚኒስትሩ መጽሐፉን ጽፎ ስላቀረቡ ምስጋና አቅርበው የመጀመሪያውን መደመር የተሰኘውን መጽሐፍ ማንበባቸውንም ገልጸዋል። ከዚሁም ጋር አያይዘው የአሁኑን መጽሐፍ እንዳነበቡት የገለጹት አቶ ጌታቸው በመጽሐፉ አግኝቻለሁ ያሉትን ጠንካራ ጎኖችን ዳሰዋል። መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት አገሪቷ አላት የምላቸውን ችግሮች በደንብ የዳሰሰ፣ ችግሮቹን መዳሰስ ብቻ ሳይሆን የመፍትሄ አቅጣጫዎችን የጠቆመ ነው ብለዋል።